እኔ ያንተ አይደለሁም። እና የማንሽ ከጆ ጋር እልህ ስለተጋባን እንጂ መታረቃችን አይቀርም። ትንሽ ጥጋቡን ላስተንፈስለት ብዬ። ሰብሊ ይሄ ጊዜ አይገኝም። ቆይ ከኔ ጋር የምታሳልፊው ጊዜ አያስደስትሽም? ቢያስደስተኝም አፍቅሬ ያለው ማለት ግን አይደለም። ለራስሽ ጊዜ ስላልሰጠሽና ስላላዳመጥሽ ነው። ኦኬ በዚህ ጉዳይ አቋሜን በተደጋጋሚ አሳውቄያለሁ። አሁን እኮ የተለየ ነገር ተፈጥሯል። ምን የተለየ ነገር አለ? አሁን ነፃ ነሽ። ከዛ ከጆኒ ጋር አይደለሽም። እሱንም ደግሞ እንዳየሹ ነው ከብርቲ ጋር በጣም ተቀራርቧል። እኔን ለማስቀናት ስለፈለገ ነው እንጂ አሁንም ቢሆን ይወደኛል። እኔም ወደዋለሁ። እሺ ይኸውልሽ፣ እኔ ግን በግንኙነታችን ደስተኛ ነኝ። ቆይ ግን አንተ ለምንድን ነው ከአለም ጋር ፍቅረኛ የሆንከው? እያወቅሽው ለምን ትጠይቂኛለሽ? ምኑን ነው የማውቀው? ለምን ፍቅረኛ እንዳደረግኩት ባቅ ለምን እጠይቅሃለሁ? ምናልባት ግምትሽ ልክ ይሁን አይሁን ለማረጋገጥ ይሆናል። ግምቴ ምንድን ነው? አለም እኮ ስለኔ የምትያትን ሁሉ ትነግረኝ ነበር። ቆይ አሁን ለምን አትነግረኝ? እኔ የምለው መሲን ቆይች ለምን እኔና አንቺ እንሂድ? መመለስ ካልፈለግ ካላስገድደም። እሺ እሺ በይ እንሂድ። እዚህ ቆመን ወሬያችንን ሁሉ ጨረስን። ለመንገድ የምትሆንም ትንሽ እናስቀር። ነይ ጥላ ነው የሄደችው። ማይክሮ ናግባ እዚህ ጋር ቦን ይሻለኛል። እንዴት? ለምን? ምክንያቱም እዚህ ጋር ስለሚመቸኝ ነው። ግን እኮ ማይክሮ እዚህ ጋር ቁጭ ብሎ ነበር የሚጫወተኝ ነበር። እንደማንቺ እኮ እንዳልገባሽ ነገር። ቆይ ምንድን ነው ያልገባኝ? እኔ ማይኮንን መምሰል እንጂ መሆን አልችልም። እና እሱ የሚሆንልሽ ነገር አልሆንልሽ ማለት ነው እንዴ? እኔ እኮ ጊሊያድ ነኝ። እሱን የሚያስደስተው ነገር እኔ ላያስደስተኝ ይችላል እንዴ? እውነት ነው። ስለዚህ እሱን ሁን እያልሽ ለምን ብታስጨንቂኝ? ቆይ እሱ የሚሆንልኝ ነገር አንድ ሰው የሚያደርገው ሌላ ሰው ያደርጋል፣ ወይ ደግሞ አንድ ሰው የሚደሰትበት አንድ ሰው ሌላ ሰው ይደሰትበታል ማለት አይደለም። እውነት ነው። ምን አለ ደስ ባይል እንኳን ለኔ ብለሽ ብትለኝ። ቆይ አንቺ አይታይሽም እንዴ? እኔ እኮ እዚህ ያለሁት ለአንቺ ደስታ ስል እኮ ነው እንዴ። ከሆነ ታዲያ እንደምፈልገው ሆንልኛ። ቆይ አንቺ አድርቅ ነገር ነሽ ልበል እንዴ? እየሰደብከኝ ነው ደግሞ። አድርቅ ስድብ ሆነ እንዴ? እና ሽልማት ነው እንደውም አኩርፈለሁ። እሺ አረድ እሺ በቃ ምን እንዳደርግልሽ ነው የምፈልጊው? እንደውም ተውሺ። ምን አይነቱ ነው እንዴ? ሂጂ። ማን ነው ቀረበት? እና ታዲያ ማን ጋር ነው የምትደውይው? ድራይቨሪ ጋር ነው። ከዛ መጥቶ ይወስደኛል። አንተ ግን በጣም ነው እሺ የምታሳዝነው። ሂድልኝ፣ በቃ ሂድልኝ አልኩህ እኮ። አይነቱ ነው። ግራ ተጋባ እሱ ራሱ። እሺ በቃ የፈለግሽውን ነገር ጠይቂኝ፣ አደርግልሻለሁ። አልፈልግም። ኤልዳና ለምንድን ነው የማትረጂኝ? ደግሞ እሱ የሚጠራኝ ኤልዳና ብሎ አይደለም ፖሚ ብሎ ነው የሚጠራኝ ብዬ አልነገርኩም እንዴ? እንዴ እሺ ፖሚ ምንድን ነው የፈለግሽው? አሁን የመዝናናትና የመጫወት ፍላጎቴ ጠፍቷል። ወደ ቤት መሄድ ነው የምፈልገው። ይሄን ለማድረግ ደግሞ ድራይቨሪስ ደውልለት ስልኩ አይጠራም። እሺ በቃ ድራይቨርሽ እስኪመጣ ምን ላጫውትሽ? የምፈልገው አንድ ነገር ነው። እሱ ወደ ቤት መሄድ። እሱ ልታደርግልኝ ትችላለህ? ማለት አልገባኝም። ድራይቭ ማድረግ ትችላለህ ወይ? እና ወስነሻል? አዎ ወስኛለሁ። እሺ ቁልፉ አንቺ ጋር ነው? አዎ እዛው ተሰክቶልሃል። በቃ እንደዛ ከሆነ ነኝ። አር ዩ ሹር ግን ድራይቭ ማድረግ ትችላለህ? አዎ እችላለሁ። ነኝ ደግሞ መንገድ ላይ እንዳጥላት እንዳይወድቁት ብቻ ፈራሁት። ግን በጣም ጎበዝ ሹፌር ነህ። በዚህ ልክ ድራይቭ ታደርጋለህ ብዬ ኤክስፔክት አላደረኩም ነበር። መኪና መንዳት እኮ በጣም ቀላል ነው። ለማንኛውም ቴንክ ዩ ሶ ማች። እና ኩርፊያሽ ለቀቀሽ? አዎ ለቆኛል። ጊሊያድ በእናትህ ግን አትናደድብኝ እሺ። የማይክሮን ናፍቆት ነው መሰለኝ። በቃ ቶሎ ቶሎ እየከፋኝ ነው። ለዛ ነው። እሺ ይረዳሻል። አመሰግናለሁ። ምንድን ነው? ኦ ማይ ጋድ ወይ ጉድ! ማማክሪ አይ ተያዘችው ደግሞ ሌላ ችግር። ከባድ ነው። እሱ ምንም አላደረገም። በነገራችን ላይ እሷ ናት። ምንም ማድረግ አይቻልም። እሱ ምንም ያለጠፋ ወይ ደግሞ ምንም ያደረገት ነገር የለም። ነገር ግን በእሷ ጥፋት እሱ መመጣት የለበትም። ያ ደግሞ ምንም ቼክ አደረገ ወይ ደግሞ እርግጠኛ የሆነው ነገር አይኖርም። ምንም